ይስጥልን አድማጮች፣ ይህ ግሎባል ፎከስ ሚዲያ ነው። የሰዓቱን አጫጭር ዜናዎችን እናሰማለን። በትግራይ ክልል ውጥረቶች እያየሉ መምጣታቸው ተሰማ። ዛሬ ቢቢሲ ነዋሪዎችን አነጋግሬያለሁ ብሎ በሰራው ዘገባ እንዳመለከተው በትግራይ ዋና ዋና ትላልቅ ከተሞች እንደ መቀሌ፣ ሽሬ እንዳስላሴና አክሱም የሰዎችና የትራፊክ እንቅስቃሴዎች ቀንሶ መስተዋሉን ከነዋሪዎች ተረድቻለሁ ብሏል። በዚህ ሪፖርት ሰዎች ከቤት ወጥተው ወደ ከተማ ከከተማ ወደ ቤት ለመሄድ መቸገራቸውንና እንዲሁም የግዳጅ ወታደራዊ ምልመላ እያስተዋሉ መሆኑን ለቢቢሲ መናገራቸውን ዛሬ ጠዋት ተዘግቧል። በዘገባው መሰረት በከተሞች በተለይም በወረዳዎችና በትናንሽ ከተሞች ያስገድዶ ወደ ወታደራዊ ምልመላ መላክና ከዚህ በፊት ከወታደር ተቀንሰው የገቡ የሰራዊት አባላትን በማስገደድ ወይም በማስፈራራት ወደ ወታደራዊ ካምፖቻቸውና ወደ ዩኒታቸው ተመልሰው ሪፖርት ማድረግ እንዳለባቸው ተነግሯቸዋል ሲል ከነዋሪዎች ሰምቻለሁ ብሎ ዘግቧል። በዚህ መሰረት የክልሉ ዕጣ ፈንታ ምን ይሆናል ተብሎ ለተጠየቁት የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌፍትናንት ጀነራል ታደሰ ወረደ ትላንትናው ዕለት ሪዮት ሚዲያ ጋር ባደረጉት ቃለ ምልልስ አቋማቸውን ተጠይቀው ሲመልሱ እንደኔ ያሉ ሌተናንት ጀነራል ታደሰ ወረደ የትግራይ ህዝብ ጦርነት ያንገሸገሸውና ጉዳቱንም የቀመሰ ህዝብ እንደመሆኑ መጠን ነገሮች ከመድረጋቸው በፊት በውይይትና በመነጋገር መፍታት ይቻል ነበር። የኔ አቋም ግን አሁንም ቢሆን በ6 ወር ያጠረ የጊዜያዊ አስተዳደሩ የስልጣን ጊዜ ኖሮ በዚህ ሰዓት ውስጥ ምርጫ ማካሄድና ምርጫውን ተከትሎ ስልጣንን ለሚይዝ አካል ስልጣን አስረክቦ ህዝቡ ሰላማዊ ህይወቱን የሚቀጥልበት ሁኔታ ማመቻቸት እንጂ ስልጣን አስረክብ ብሎ ማስፈራራት ተገቢ አይደለም ሲሉ ተናግረዋል። ከዚህም በተጨማሪ ለቢቢሲ የተናገሩት የቲፒኤልኤፍ ቃል አቀባይ ሚካኤል አስግዶም ይህን የማያደርግ የጊዜያዊ አስተዳደር አመራር ካለ ስህተት ነው፣ ይህንን ያደርጋሉ ብለን እናስባለን። በቀጣይ ጥቂት ቀናት ውስጥ በህዝቡ የተመረጠና በሰራዊቱ ስምምነት ላይ የተደረሰበት አካል ስልጣን ተረክቦ ትግራይን ወደፊት ይመራታል ሲሉ ለቢቢሲ ተናግረዋል። በሌላ በኩል ከቢቢሲ ጋር ቃለ ምልልስ ያደረጉት የህወሓት ቃል አቀባይ ሚካኤል አስግዶም እኛ በምናደርገው የነባር ምክር ቤት መመለስና ስልጣንን ዳግም በመረከብ ሂደት ውስጥ የጊዜያዊ አስተዳደሩ የፈረሰውን ወይም ያልነበረውን ስልጣን መመለስ ካልቻለ ስህተት ሊሰራ ይችላል ሲሉ አስጠንቅቀዋል። እንደ እምነታቸው ከሆነ ህወሓት ከህዝቡ ጋርና እንዲሁም ከሰራዊቱ ጋር ባደረገው ውይይት የቀደመው ምክር ቤት በመመለስና እንዲሁም አዲስ ፕሬዝዳንት ተመርጦ ክልሉን የሚመራበት ሁኔታ ፈጥረን ደግመን ወደ ስራና ወደ ልማት መንገባበት እንዲሁም በአጭር ጊዜ ውስጥ ምርጫ ማካሄድ አለብን ብለው እንደሚያምኑና ድርጅታቸው ይህንን አስፈጽሞ ከህዝቡ ጋር ተወያይቶ የተግባባበት ጉዳይ ነው ሲሉ ገልጸዋል። ኤርትራ ማናቸውም በሉዓላዊነቷ ላይ የሚቃጡ ጉዳዮችን ለመመከት ዝግጁ እንደሆነች ገለጸች። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በዛሬው ዕለት በትዊተር ገጻቸው በጻፉት ልጥፋቸው ኢትዮጵያ ቀይ ባህርን በማስመልከት ሁሌ የምትነሳው ፕሮፓጋንዳ የኤርትራን ሰላምና ሉዓላዊነት መዳፈር ካላት ጽኑ ፍላጎት የተነሳ ነው ሲሉ ገልጸዋል። ሚኒስትሩ በሀተታቸው እንደገለጹት ኢትዮጵያ ለጎረቤቶቿ ያላት ክብር ዝቅተኛ መሆኑን አመላካች ጉዳይ በኤርትራ ላይ ያላት ጽኑ ፍላጎትና በቀይ ባህር እንዲሁም በአሰብ ወደብ ላይ የሞት አጀንዳ በማንሳት እንዲሁም በሶማሊያ ላይ ያልተገባ ጉዳይ በመፈጸም የዓለምን ትኩረት ለመሳብ ጥረት ማድረጓን አስታውሰው ይህ ደግሞ ለጎረቤቶቿ ካላት ጥላቻና ንቀት የመነጨ ነው ሲሉ አጽንኦት ሰጥተዋል። ሚኒስትሩ በሌላ በኩል ኢትዮጵያና ገዢው ፓርቲ ብልጽግና ኢትዮጵያን ወደ አላስፈላጊ ጉዳይ እየመራትና እንዲሁም ከጎረቤት ሀገሮች ጋር እያናከሰ መሆኑንና የውስጥ ጉዳዮችን ለመፍታት ሲያቅተው የሚያደርጋቸው ፕሮፓጋንዳዎች ከጎረቤቶች ጋር ጠላት እያደረጋት እየሄደ ነው ሲሉ ገልጸዋል። ይህም ባህሪ የኢትዮጵያ ባህሪ እንዳልሆነና ከዚህ ቀደም የነበሩ መሪዎች ለህዝቦቻቸው ባይሆኑም ለጎረቤት ግን ጥሩ አመለካከት ያላቸው መሪዎች የነበሩበት ጊዜ መኖሩንና አሁን ግን አቅሉን የሳተ መንግስትና ፓርቲ ባለበት ሀገር ላይ ጎረቤቶች ሰላም ሊሆኑ አይችሉም ሲሉ ሀተታቸውን አጠናቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከራሻው ፕሬዝዳንት ጋር ኢራንን ማግባባት በሚችልበት ሁኔታ ላይ ተወያዩ። ሮይተርስ አክሲዮስ የዜና ምንጭን ጠቅሶ ዛሬ እንደዘገበው
ለረጅም ሰዓታት የተደረገ የስልክ ልውውጥ በሁለቱ መሪዎች መካከል የተካሄደ ሲሆን ፕሬዝዳንት ዶናልድ ትራምፕ ኢራን ላይ ጫና ማሳረፍ ትችላለህ፣ እናም ጫና አሳርፈህ የሆርሙዝን ጉዳይ በአስቸኳይ መፍታት አለብን ሲሉ ለፕሬዝዳንት ቭላዲሚር ፑቲን መናገራቸውን ይህ የዜና ምንጭ ዘግቧል። እንደ ዜና ምንጩ ዘገባ የራሻው ፕሬዝዳንት ይህንን ኃላፊነት በአግባቡ የሚወጡ ከሆነ በዩክሬንና በራሻ መካከል እየተካሄደ ያለውን ጦርነት ለመፍታት አሜሪካ ያላሰለሰ ጥረትና ድጋፍ ታደርጋለች ብለው ለፕሬዝዳንት ቭላዲሚር ፑቲን መናገራቸውን አክሲዮስን የጠቀሰው የሮይተርስ ዘገባ አመልክቷል። በኢራን ላይ አጭርና እጅግ ውጤታማ የተባለ ጥቃት ለመሰንዘር ዝግጅት እንዳጠናቀቀ የአሜሪካ ጦር አስታወቀ። የጦሩ ዋና አዛዥ ጀነራል ዳንኬን ከኤንቢሲ ጋር ባደረጉት ቃለ ምልልስ እንደተናገሩት ኢራን በድርድሮች ላይ አስቸጋሪ ሁኔታ እያሳየች በመሆኑና የጦርነቱን ጊዜ በማራዘም የዓለም ኢኮኖሚ እንዲቃወስ ሚና የተጫወተች በመሆኑ ወደ ጠረጴዛ ዙሪያ ተመልሳ እንድትደራደር ለማድረግ አጭር እጅግ ውጤታማና ግን ደግሞ ከባድ የሆነ ጥቃት ለመሰንዘር ዝግጅታችን አጠናቀን እቅዱን ለፕሬዝዳንቱ አሳውቀናል ብለዋል። ፕሬዝዳንቱ እቅዱን የሚያጸድቁት ከሆነ አጠር ባለ ጊዜ ውስጥ ምናልባትም በ48 ወይም በ72 ሰዓታት ውስጥ ኢራን ላይ ከዚህ በፊት አርጋ ወይም አይታ የማታውቀውን ጥቃት በመሰንዘር አስገድደን ወደ ጠረጴዛ ዙሪያ ለማምጣት ጥረት እናደርጋለን ሲሉ ጀነራሉ ተናግረዋል። ከዚህ በተጨማሪ በኢራን ላይ የተደረገው የባህር እገዳ ፕሬዝዳንቱ እስካላነሱ ድረስ ተጠናክሮ እንደሚቀጥልና ይህም እጅግ ከባድ ውጤት እያስመዘገበ እንዳለና የኢራንን ኢኮኖሚ በእጅጉ እያዳሸቀ መሆኑን ጠቅሰው ኢራን በአማካይ ከ125 ሚሊዮን የአሜሪካ ዶላር በላይ ኪሳራ በቀን እያጋጠማት መሆኑንና ከዚህ በተጨማሪ በማዕቀቦች እየደቀቀች መሆኑን ተናግረዋል። ምናልባትም ጥቃቱ በዚህ ላይ ሲጨመር ኢራን ወደ ጠረጴዛ ዙሪያ መጥታ ድርድር በማድረግ የሆርሙዝ ሰርጥ የሚከፈትበት ሁኔታ ሊመቻች ይችላል ሲሉ ያላቸውን እምነት ገልጸዋል። እስራኤል ለተባበሩት አረብ ኤምሬቶች የአየር መከላከያ ድጋፍ ማድረጓን አስታወቀች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዛሬ ለሕዝባቸው በቴሌቪዥን ቀጥታ ስርጭት ንግግር ሲያደርጉ እንዳስታወቁት በተባበሩት አረብ ኤምሬቶች የአየር ዶም የአየር መከላከያ መትከላችን የተባበሩት አረብ ኤምሬቶችን ጥቅም ከማስጠበቅ በዘለለ ለእስራኤል ከፍተኛ ጠቀሜታ ይሰጣል ሲሉ አብራርተዋል። በማብራሪያቸው የተባበሩት አረብ ኤምሬቶችን የነዳጅ ጣቢያ እንዲሁም የወታደራዊ ተቋማትንና ሌሎች የሲቪል መሰረተ ልማቶችን ከመጠበቅ ባሻገር ከኢራን የሚተኮሱ ማናቸው ሚሳኤልና የድሮን ማስወንጨፍ ስራዎች በጊዜው የምንደርስበትና ኤርሊ ዋርኒንግ ሲስተም እንደሚሰጠንና ይህንንም ቀድመን ለመከላከል ለሚያስችለን አቋም ዝግጅት ለማድረግ ይረዳናል ሲሉ ገልጸዋል። ጠቅላይ ሚኒስትሩ በማብራሪያቸው ሲገልጹ የተባበሩት አረብ ኤምሬቶች ይህንን ማድረጋቸው መላው የአረብ ሀገራትን በዙሪያቸው ለማሰለፍና ኢራንን በጎረቤቶቿ ከበባ ውስጥ ለመክተት የሚያደርጉትን ጥረት በመቀጠል ምናልባትም በቀጣይ ፍላጎቱ ያላቸው የአረብ ሀገራት ላይ አሁንም ይህንን አይረን ዶም ለመትከል ፍላጎቱ እንዳላቸው አስታውቀው የትኛውም ሀገር ይህንን ፍላጎትና የእስራኤልን ድጋፍ በሚሻበት ጊዜ ሁሉ ከጎናቸው አለን ሲሉ ያላቸውን ድጋፍ ገልጸዋል። ክቡራን አድማጮች ዜናዎቻችን የእስካሁኖቹ ነበሩ። በቀጣይ ዜና እስክንገናኝ ቸርን ሰንብት።